የክርስትና እምነት ተከታዮች በሙሉ ከሆሳዕና እልልታ በኋላ ወደ አንድ ታላቅና ረጋ ያለ መንፈሳዊ ድባብ ውስጥ ይገባሉ። ይሄ ሳምንት ሰሙነ ሕማማት ይባላል። ሰሙነ ሕማማት ማለት የህመም የጭንቀትና የስቃይ ሳምንት ማለት ቢሆንም በውስጡ ግን የዓለምን ደህንነትና የሰው ልጅን ነጻነት የያዘ ምስጢር ነው። በዚህ ሳምንት ቤተ ክርስቲያን ጥቁር ትለብሳለች። ምዕመናን ስግደትና ጾምን ያዘወትራሉ። ደወል አይመታም፣ ሰላምታም አይለዋወጡም። ምክንያቱም ትኩረታችን ሁሉ ጌታችን ስለኛ በከፈለው መስዋዕትነት ላይ ብቻ እንዲሆን ስለሚፈለግ ነው። ዛሬ በዚህ ቪዲዮ ከሰኞ እስከ ቅዳሜ ያለውን ይህንን ታላቅ የፍቅር ጉዞ በእያንዳንዱ ቀን ታሪክና ትርጉም ውስጥ እያለፍን እንቃኛለን። ጉዟችንን በሰኞ እንጀምራለን። ይሄ ዕለት አንቀጸ በለስ በመባል ይታወቃል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከቢታንያ ወደ ኢየሩሳሌም ሲመጣ ተርቦ ነበር። በገዳዩም አንዲት በለስ አይቶ ፍሬ ፍለጋ ወደሷ ቀረበ። ነገር ግን ቅጠል ብቻ እንጂ ፍሬ አልነበረባትም። በዛን ጊዜ ጌታችን ለዘላለሙ ፍሬ አይገኝብሽ ብሎ ረገማት። በለሷም በቅጽበት ደረቀች። ይሄ ታሪክ ጥልቅ ምስጢር አለው። በለሷ የሰው ልጅ ምሳሌ ናት። ቅጠሉ የሕግና የሥርዓት ምልክት ሲሆን ፍሬው ግን የፍቅርና የበጎ ሥራ ውጤት ነው። ጌታችን ይህንን በማድረግ ፍሬ የሌለው ሕይወት መጨረሻው መድረቅ መሆኑን አስተማረን። በተመሳሳይ መልኩ ይሄ ቀን አንቀጸ መቅደስ ይባላል። ጌታችን ወደ ቤተ መቅደስ ገብቶ ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት በማለት ንግድ ሲያካሂዱ የነበሩትን ያስወጣበት ዕለት ነው። ይሄ የሚያሳየን ልባችንን ለእግዚአብሔር ማጽዳት እንዳለብን ነው። ወደ ማክሰኞ ስናልፍ የጥያቄ ዕለት መሆኑን እንረዳለን። አይሁድ በጌታችን ትምህርት ቀንተው በንግግር ሊያጠምዱት ብዙ ጥያቄዎችን አቀረቡለት። በምን ስልጣን ታደርጋለህና ለቄሳር ግብር መስጠት ይገባልን የሚሉ ፈታኝ ጥያቄዎች ነበሩ። ጌታችን ግን በሰማያዊ ጥበቡ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ስጡ በማለት አሳፈራቸው። ይሄ ቀን በክርስትና አስተምሮ የጥበብ ቀን ይባላል። ጌታችን በምሳሌዎች እያስተማረ ስለ ዓለም መጨረሻና ስለ ዳግም ምጽአቱ ዝርዝር ትንቢቶችን የተናገረበት ዕለት ነው። ማክሰኞ የምታስተምረን የእግዚአብሔርን ጥበብ ከመፈለግ ባለፈ ለእውነተኛና ለዘላለማዊ መንግስት ራሳችንን እንድናዘጋጅ ነው። ረቡዕ ስንደርስ የሰሙነ ሕማማቱ ድባብ ይበልጥ እየከበደ ይሄዳል። ይሄ ቀን ምክረ አይሁድ ይባላል። የአይሁድ ካህናትና ጸሐፍቶች ጌታን በምን ተንኮል መያዝ እንደሚችሉ የመከሩበትና ይሁዳም በ30 ብር አሳልፎ ሊሰጠው የተስማማበት ዕለት ነው። በዚህ በተቃራኒው ደግሞ አንዲት ሴት ማርያም እንተ እፍረት እጅግ ውድ የሆነ የናርዶስ ሽቶ አምጥታ በጌታችን ራስ ላይ ያፈሰሰችበትና ለዕለተ ቀብሩ ያዘጋጀችበት ቀን ነው። በይሁዳ ክህደትና በሴቲቱ ፍቅር መካከል ያለው ልዩነት እጅግ ሰፊ ነው። ቤተ ክርስቲያን ይሁዳ የጌታን ሞት የመከረበትን ዕለት በማሰብ እስከ ዓለም ፍጻሜ ድረስ ረቡዕን በጾም እንድናስባት ሥርዓት ሰርታለች። ሐሙስ የፍቅርና የትህትና ማሳያ ቀን ነው። ይህ ዕለት ጸሎተ ሐሙስ ወይም የግርጌ ማጠብ ዕለት ይባላል። ጌታችን ከመሞቱ በፊት ከደቀ መዛሙርቱ ጋር የመጨረሻውን እራት በላ። ከዚያም ተነስቶ ዝናሩን ታጥቆ የደቀ መዛሙርቱን እግር አጠበ። የዓለም ፈጣሪ ሆኖ ሳለ የፍጡራኑን እግር ማጠቡ ታላቅ ትህትናን ሊያስተምረን ነው። በዚህ ዕለት ጌታችን ይሄ ሥጋዬ ነው፣ ይሄ ደሜ ነው በማለት ምስጢረ ቁርባንን መሰረተ። ይሄ ለኛ ለክርስቲያኖች የመዳኛችን መንገድ ነው። ከዚህ በኋላ ጌታችን ወደ ጌቴሰማኒ አትክልት ቦታ ሄዶ በታላቅ ጭንቀትና ላቡ እንደ ደም ጠብታ እስኪወርድ ድረስ ጸለየ። የሰው ልጅን ለማዳን ያለውን ጽኑ ፍላጎት በጸሎቱ አሳየ። አርብ የጉዟችን እጅግ ልብ የሚነካው ክፍል ነው። ስቅለተ አርብ ከሐሙስ ምሽት ጀምሮ ጌታችን ሲንገላታ ሲገረፍና ሲተፋበት አደረ። 6666 ግርፋትን ስለኛ ፍቅርን ታገሰ። ከዚያም የክብር ንጉሥ ሆኖ ሳለ የሾህ አክሊል ደፋበት። ከባድ መስቀል አሸክመው ወደ ቀራንዮ ወሰዱት። በቀራንዮ ኮረብታ ላይ በሁለት ወንበዴዎች መካከል ተሰቀለ። በዚያም ሆኖ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው በማለት ለገዳዮቹ ጸለየ። ተፈጸመ ብሎ ነፍሱን በፈቃዱ በሰጠ ጊዜ መጋረጃው ተቀደደ። ምድር ተናወጠች፣ ፀሐይ ጨለመች። ይህ ዕለት ሞት የተሸነፈበትና የሰው ልጅ ከእግዚአብሔር ጋር የታረቀበት የታሪክ ትልቅ ቀን ነው። ቅዳሜ ቀዳም ስዑር ትባላለች። ትርጉሙም የተሻረች ቅዳሜ ማለት ነው።
ጌታችን በመቃብር ያደረባት ዕለት በመሆኗ የሐዘን ቀን ሆና ትታሰባለች። ነገር ግን ሥጋው በመቃብር ሲቆይ ነፍሱ ወደ ሲኦል ወርዳ በአዳም ምክንያት ታስረው የነበሩ ነፍሳትን በሙሉ ነፃ አውጥታለች። ቤተ ክርስቲያን በዚህ ዕለት ለምለም ቀጤማ ለምዕመናን ታድላለች። ይህም የሰላምና የትንሣኤ ብስራት ምልክት ነው። ሞት ድል ተመቶ የትንሣኤው ብርሃን ሊወጣ ጥቂት ሰዓታት ሲቀሩት በዓለም ዙሪያ ያሉ ክርስቲያኖች በጉጉትና በጸሎት ይጠባበቃሉ። ውድ ተመልካቾች፣ የሰሙነ ሕማማት ጉዞ እንዲህ ባለ መስዋዕትነት ያልፋል። ይሄ ሳምንት በዓመት አንዴ የምናከብረው በዓል ብቻ ሳይሆን ሕይወታችንን የምንመረምርበት መስታወት ነው። ጌታችን ስለኛ የተቀበለውን መከራ ስናስብ እኛም በሕይወታችን ፍቅርን፣ ትህትናን፣ ይቅርታን ልንለማመድ ይገባል። ይህ ቪዲዮ በመንፈሳዊ ሕይወታችሁ ላይ ጠቃሚ ሐሳብ እንደጨመረላችሁ ተስፋ አድርጋለሁ። በቀጣይ የጌታችንን የትንሣኤ በዓል ምስጢርና ታሪክ ይዘን እንቀርባለን። እስከዚያው ድረስ የሰሙነ ሕማማቱ በረከት ከሁላችን ጋር ይሁን። ቪዲዮውን ለሌሎች በማጋራት ወንድም እህቶቻችሁ እንዲማሩበት አድርጉ። ሰላም ይቆየን።